ጂሜል በዓለማችን አብዛኛው ሰው የሚጠቀመው የጉግል የኢሜል አገልግሎት ነው። የጂሜል አካውንት ለመፍጠር በጣም ቀላል ሲሆን በጥቂት ደቂቃዎች ውስጥም መፍጠር ይችላሉ። ይህ የጂሜል አካውንትም ከኢሜል በተጨማሪ የተለያዩ የጉግል አገልግሎቶችን እንደ ዩቲዩብ፣ ጉግል ፕሌይ እና ጉግል ድራይቭ የመሳሰሉትን ለመጠቀም ያስችሉታል። በዚህ ቪዲዮም እንዴት የጂሜል አካውንት መፍጠር እንደምንችል እናያለን። የጂሜል አካውንት ለመፍጠር በመጀመሪያ የዌብ ብራውዘራችንን እንከፍታለን። ለምሳሌ እኔ የምጠቀመው የማይክሮሶፍት ኤጅ ዌብ ብራውዘር ነው። እርስዎ የፈለጉትን አይነት የዌብ ብራውዘር መጠቀም ይችላሉ። ለምሳሌ እንደ ፋየርፎክስ፣ ጉግል ክሮም የመሳሰሉትን ብራውዘሮች መጠቀም ይችላሉ። ቀጥለን ከላይ ያለው የዩአርኤል መጻፊያችን ላይ ሄደን google.com ብለን እንጻፍ። ከኪቦርዳችን ላይም የኢንተርን ቁልፍ በመንካት የጉግል መፈለጊያን እንክፈት። የጉግል መፈለጊያው ሲከፈትልን እላዩ ላይ ጂሜል ብለን ጽፈን ኢንተርን እንጫን። ከሚመጡልን የፍለጋ ውጤቶች ውስጥ ክሬት የጂሜል አካውንት የሚለውን ክሊክ አድርገን እንክፈት። እንደምታዩት ክሬት የጂሜል አካውንት የሚል ገጽ ይከፈትልናል። ከዚህ ገጽ ላይም ክሬት አን አካውንት የሚለውን እንጫን። አሁን እንደምታዩት የጂሜል አካውንት የምንፈጥርበት ገጽ ተከፍቶልናል። መጀመሪያ የሚጠይቀን የፈርስት ኔም እና የላስት ኔም መረጃ ነው። ፈርስት ኔም የሚለው ላይ የራሳችንን ስም፣ ላስት ኔም የሚለው ላይ ደግሞ የአባታችንን ስም መጻፍ እንችላለን። ለምሳሌ የኔን ፈርስት ኔም ላይ ማይክል እላለሁ። ላስት ኔም የሚለው ላይ ደግሞ ታደሰ ብዬ ጽፋለሁ። ከዚህ ቀጥሎ የሚጠይቀን ደግሞ ዩዘር ኔም ወይም የተጠቃሚ ስም ሲሆን ይህም የኢሜይላችንን የአካውንት ስም የሚሆነው ነው። ለምሳሌ እኔ ማይክ ቴስት ሜል ልበለው። እንደምታዩት ሌላ ሰው በዚህ የተጠቃሚ ስም ስለተመዘገበ ዛት ዩዘር ኔም ኢዝ ቴክን ይለኛል። ስለዛ ሌላ ስም ልቀይር። ለምሳሌ ማይክ ሲኤስ ሜል ቴስት ልበለው። አሁን እንደምታዩት ሌላ ሰው በዚህ ስም ስላልተመዘገበ ይህን ዩዘር ኔም ፈቅዶልኛል። መጨረሻ ላይ የሚጠይቀን መረጃ ደግሞ ፓስወርድ ወይም የይለፍ ቃል ሲሆን ይህም ወደ አካውንታችን ለመግባት የሚያስፈልገን መረጃ ነው። ይህም መረጃ በቻላችሁት አቅም በጥንቃቄ መጠበቅ አለባችሁ። ምክንያቱም ይህን ኢሜል ለስራ ጉዳይ የምትጠቀሙት ከሆነ የተለያዩ ሚስጥራዊ የሆኑ የሥራ መረጃዎችን ልትላላኩበት ስለምትችሉ ነው። ፓስወርድ ስንፈጥር ፊደላት፣ ቁጥሮችና የተለያዩ ምልክቶችን አደባልቀን መጠቀም አለብን። ለምሳሌ የኔን ማይክ አት 123 ልበለው። ኮንፈርም የሚለው ላይ ሄጄ ራሱን እደግመዋለሁ። የጻፍነውን ፓስወርድ ለማየት ከታች ያለውን ሾው ፓስወርድ የሚለውን በመንካት ማየት እንችላለን። ፓስወርዳችንን ከሞላን በኋላ ከታች ያለውን ኔክስት የሚለውን እንነካለን። እንደምታዩት ወደ ሌላ ገጽ ወስዶናል። እዚህ ገጽ ላይ ደግሞ መጀመሪያ የሚጠይቀን መረጃ የስልክ ቁጥራችንን ነው። ይህ መረጃ የሚያስፈልገው የእኛን ኢሜል አካውንት ከስርቆት ለመከላከል ሲሆን ይህን ኢሜል አካውንት ሌላ ኮምፒውተር ወይም ስልክ ላይ ለመጠቀም ብንሞክር ወደዚህ የስልክ ቁጥር የጽሑፍ መልእክት በመላክ እኛ መሆናችንን የሚያረጋግጡበት መንገድ ነው። ቀጥሎ ያለው ሪከቨሪ ኢሜል አድሬስ የሚለውም ከላይ ካለው የስልክ ቁጥር መረጃ ጥቅም ጋር ተመሳሳይ ጥቅም ያለው ሲሆን በተጨማሪ የኢሜላችንን ፓስወርድ ብንረሳ እንኳን እዚህ ላይ ባስገባነው ሌላ የኢሜል አካውንት ተጠቅመን የኢሜላችንን ፓስወርድ እንድንቀይርና እንድንገባ ያስችለናል። ከዚህ ቀጥሎ ያለው ደግሞ የልደት ቀናችንን ከነወሩና ዓመተ ምሕረቱ በፈረንጆቹ አቆጣጠር የምናስገባበት ሲሆን መጨረሻ ላይ ያለው ደግሞ የጾታችንን መረጃ ማስገቢያ ነው። እዚህ ላይ እንደምታዩት የስልክ ቁጥርና ሪከቨሪ ኢሜል አድሬስ መረጃ የግድ ማስገባት አይጠበቅብንም። ነገር ግን እነዚህ መረጃዎች ኢሜላችንን ከስርቆት ለመከላከልና ፓስወርድ ብንረሳ እንኳን ለመቀየር ስለሚያስችሉ እነዚህን መረጃዎች ማስገባት ይመከራል። እንደምታዩት የኔን መረጃዎች አስገብቻለሁ። ለመቀጠልም ኔክስት የሚለውን በመንካት ወደሚቀጥለው ገጽ ሄዳለሁ። መጨረሻ ላይ የሚያመጣልን የጉግልን ሕግና ደንቦች የምንስማማበት ገጽ ሲሆን መረጃውን ማንበብ ከፈለግን አንብበን ለመስማማት በማውዛችን ስክሮል አድርገን ወደ ታች በመሄድ አያግሪ የሚለውን እንጫናለን። አሁን የኢሜል አካውንታችንን ፈጥረን ጨርሰናል። እንደምታዩትም ዌልካም የሚል ገጽ መጥቶልናል። እስኪ አሁን ደግሞ በፈጠርነው የኢሜል አካውንት ለመግባት እንሞክር። መጀመሪያ አዲስ ታብ እንፍጠር። ታብ ለመፍጠር ከላይ ያለውን የመደመር ምልክት በመንካት መፍጠር እንችላለን።
ቀጥለን የዩአርኤል መጻፊያው ላይ ሄደን google.com ብለን ጽፈን ኢንተርን እንንካ። በሚመጣልን የጉግል መፈለጊያ ላይ ጂሜል ብለን ጽፈን እንፈልግ። ከሚመጡልን የፍለጋ ውጤቶች ውስጥ ኢሜል ሳይን ኢን የሚለውን ክሊክ እናድርግ። እንደምታዩት የተለያዩ የኢሜል አካውንቶች ካሉን ዝርዝራቸውን ያመጣልናል። እዚህ ጋር የፈለግነው በአዲሱ አካውንታችን ለመግባት ስለሆነ ዩዝ አናዘር አካውንት የሚለውን ነክተን በሚመጣልን ማስገቢያ ላይ የአካውንታችንን ዩዘርኔም ለምሳሌ የኔን ማይክሲኤስ ሜል ቴስት ብዬ ጽፋለሁ። ዩዘርኔም ከጻፍኩ በኋላ ኔክስት የሚለውን ልንካ። አሁን እንደምታዩት ፓስወርድ ማስገቢያ መጥቶልኛል። ቅድም የፈጠርኩትን ፓስወርድ mike@123 የሚለውን ላስገባና ለመግባት ኔክስትን ልጫን። እንደምታዩት አዲስ በፈጠርነው የኢሜል አካውንት መግባት ችለናል። እዚህ ጋር ፊት ለፊት የምታዩት ከጉግል የተላከልን የዌልካም መልእክት ነው። በዚህ ቪዲዮ እንዴት የጂሜል አካውንት መፍጠር እንደምንችል አይተናል። በሚቀጥሉት ክፍሎች ደግሞ እንዴት በዚህ በፈጠርነው አካውንት በመጠቀም የተለያዩ የኢሜል አገልግሎቶችን እንደምንጠቀም የምናይ ይሆናል። ይህ መረጃ የጠቀሙት ከሆነ ከጓደኞቹ ጋር ሼር በማድረግ ያጋሩት። ለተጨማሪ የቴክኖሎጂ ምክሮችና ዘዴዎች ቻናሉን ሰብስክራይብ ማድረግዎን አይርሱ። ጥያቄዎች ወይም ሌሎች አስተያየቶች ካሉት ደግሞ ከታች ባሉት የአስተያየት መስጫ ላይ ማስቀመጥ ይችላሉ። በሌላ ቪዲዮ እስከምንገናኝ ሰላም።